ደህና ነህ ግን? አለሁልሽ። እንዴት ነህ? ምንድን ነው ደክሞኝ ነበር። ለምንድን ነው የደከመው? እኔ እንጃ ርቦኛል መሰለኝ። ርቦኛል? ምግብ አልበላም እንደ ከቤት እና ብለሽኝ እያሯሯጥሽኝ አንዴ ወጣት ከቤት። ስለዚህ ማርያም ስፖርት እንኳን አልገቡም ዛሬ። ስለዚህ ራበህ እኮ አለ የለም ምግብ ስሰጥክ ሌላ ጊዜ ብላ ብዬ ስለምን አልበላም ትል የለኝ ለምን ሰራለሁ? የምረም ይወርሽ ነው። አዎ እሺ ካለ አሁን ምግብ ነው ከኔ ጋር ጫወታ አላማረም? ምግብ ነው አማረ? እሺ ምንድነው የምትይኝ ነገር? እኔ ሻጫውቺ ማለት እኔ ሲፈርበኛ ብዙ ስለማላወራም እሺ አውሪ። ምንድነው አውሪኝ እንዴ? እኔ ቅድም ኢንተርቪው አለ፣ ወደ ኢንተርቪው ገባን። አሁን ግን ጫወታ ፈለኩ። እሺ ምን አይነት ስለዚህ እንዴት ነበርሽ? እንዴት ሆንሽ? እንዴት አደርሽ? ልጆችሽ እንዴት ናቸው? ስለይረሽ መጣሽ ይልት አብረን ወጥተን እንዳትጋብዘኝ ምን እንደዛሬ ደሞዝ ቆልጥም ያው ደሞዝ አልመጣም። ዛሬ በጣም ነው በቃ ውጪ መብላት እንዴት እንዳማረኝ እውነት። እኔ ያ ጾም ባይሆን ሁላ ማለት ነው የገና ጾም ባይሆን ሁላ ቁርጥሉ ነው ማርያም አንጎሻ። አዎ በጣም ነው ጾም ሲፈታ ከጋብዝሻለሁ። ፕሮሚስ። ኧረ ችግር የለውም። ጾም ሲፈታ እኔ ብርላት ያ ደግሞ ያ እኔ አውሮሽ እንትን አለ ብራላ ያ ብር እሱ ቅድም ያልኩሽ ብር እሱ ስመጣማ እኔ ጋር ትሽል ግን በጣም እንጂ ደግሞ ማለት ነው ማለት ሶበር ይዞብኛል። ጌታ ምስክር ነው ማለት ወደ 13 ክፍል ፊልም ሰርቼ ተከታታይ የሆነ ፊልም ሰርቼ 13 ክፍል ነው አልተሰጠኝም። ስልክ አነሱ። ስለዚህ ሀብታም ነህ ከተሰጠኝ ነበር ግን ምን አውቃለሁ። ከተሰጠኝ ግን ማለት ነው አሁን ማርያምን ለልደቴ የምትገዛልኛል። ልደቴ እኮ ደረሰ ጥር 21 የኔ እኮ አይሰበትልኝ። አንተ ያስባት አንቺ 3 ልጆች ወልደሽ የምልደት ኧረ የኔን ነው የምታከብሩ። የኔን ነው የምታከብሪ? አዎ 3 ወልደሽ በቃሽ። የልጆችሽን እና ለኔ ልደት አይገባኝም? ያውልሽ እኔ አይገባሽም አይደል? ከዚህ በኋላ አንቺ ማድረግ ያለብሽ የነ ማማን የነ ኢባክን ልደት ነው ማክበር። የኔ ደግሞ ያው በቅርቡ ጥር 7 ላይ የልጄም እኮ የሚገርም ነገር ማለት ነው የልጄ የባፊዬ የቆንጆ የእንቋ በአንድ እኮ ነው። ጥር 1 አይደለም እሷ ካትታ አንድ ከኔ በኋላ ከአንተ በኋላ ከ3 ቀን ከ4 ቀን በኋላ ከኔ በኋላ ነው የኔ ጥር 7 ነው ትያርገሽ። እሺ መንገድ አዘግተሽ የኮዬና ያቃቂን ወደ ቱሊምቱ የሚወስደው ነው አዳባይ ታዘጋጅ። እዛ ላይ ነው ማከብርልን። አይ አይሻልም? በሰፈራችን እዛው ነው ወይስ ወደ ከተማ ነው? ወደ ቦሌ ምናምን እንጠቀም። ኧረ እኔ እዚቹ ቤት ቢሆንልኝ ደስ ይለኛል። በቃ የት እዚቹ ቤት ወላ ተናግሬያለሁ። ቆንጆ እንትን ካልሆነ በርዝዴይ ጊፍት ፈልጋለሁ ካንቺ። እሺ ቆንጆ አከባበር ፈልጋለሁ። እኔ የሚገርም ነገር ማለት ነው እንደም ወንድምነት በዚህ ወር ውስጥ ያለብኝ ወጪ እንዳይመስልህ 2 ማህበር አወጣለሁ በል 2 ታበሬ ነው። አንድ የባፊዬ አይነት ያላችሁ ልጆች 30 እናቶች ምግብ አለው አለ አብሬን እንላለን። ሄዳለሁ ውጪ ከተማ ላይ አሪፍ ድል ነው ያለው። አንድ በል ጾም ሲፈታ 3 በ3 እሺ የካቲት 3 አይደለም ታህሳስ 3 አይፈታም አይደለም ምንድነው 3 የሚባለው? ጥር 3 እሺ ጥር 3 በል። ከዛ ደግሞ የባፊዬ ልደትና አሁንም በኦንላይን ያኛ በአካል የምንተዋወቀው ነው። አሁን ደግሞ በኦንላይን በቲክቶክ ላይ ተዋወቅ ነው እናቶች እንደ ይባፍ አይነት እናቶች በቲክቶክ ላይ ተዋወቅ ነው። እነሱ ደግሞ በካቲት 1 ምርጥ ያለ የኔ ልደት አድርገሳለሁ አሉ እሱ የባፍ ጋር እኮ ነው። ስለዚህ በደንብ ነው ያለው ወላየት ከዛ የአንተ መሐላ አለ የኔ አለ እና ይሄን ሁሉ የጫላ ልጅ ወይኔ ተስፋዬ ልጅ ትችላለች ሎፍር ነው አንቺ ሱዳ ያለች ተኛ ማክሽንቺ ስለውጪ ማታውሪ ማርያም ማለት ስለውጪ ካወራን በጣም ብዙ ወጪዎች አለበት። አንቺ እግዚአብሔር ይመስገን ቤትሽ አንቺ ነው። እኔ አዲስ ቤት ተከራይቻለሁ። ዋጋውን ብነግርሽ አታምኚኝም። ጌታ ምስክሬ ነው። ስለዚህ እኮ ነው እንጫወታለን። ኦዴን አልክ እንጂ እኮ ይሄን ጫወታ ሳንጫወት ገና ምግብ ትለኛለህ። የሆዴን ምን ሆዴ እየራበው እንዴት የሆዴን ላውራ ብዬ እኮ ነው። አሁን በጣም ራበክ። በበላ በደንብ አወራሽ ነበር ግን ዛሬ ምግብ አትበላም። ከዚህ ቤት አልሰራም ማርያም።
በቃ እሺ ሊዳ እኔ ደግሞ ጨጓራዬ ከተነሳ አይ ነው ታውቂያለሽ ራብ አልችልም ደማነስም አለብኝ እጄን ቀጠቀጣል ስለዚህ ልጅ ነክ እንዳትዪ በሽ ለማን ነው ሊዱ ምን ነው የምትደውባች በቃ እቺን ብቻ ነው የምታጫውተኝ ምግብ የለም አልሽኝ እኮ አይደል በቃኝ ምግብ የለም ለምግብ ብቻ ነው የምትመጣ ቤቴ አንቺ ደግሞ አበዛሽው ማርያም አበዛሽው እንዴ ለምግብ ብቻ ነው የምትመጣው አንቺ ምርሽ ነው የለም ያልሽኝ ምግብ የለም አልሰራው ወጥ ምሳ ጋር አልቋጠርሽላችሁም ለነማማ ነው እነሱ የነሱ ነው ሰርቼ ቋጥሬ ላኩት እንዴ እና የነሱን ትራፊ ልጅ እንዴ እና ብለሽኛ ዳነች ጠዋት ቁርስ አልበላ ኧረ ፈጣሪ ፍሪ በቃ እሺ እኔ እግዚአብሔር ይስጥሽ ማርያም ምግብ ሰው እንዴት ይከለክላል እንዴት ነው ምግብ እሺ ችግር የለም እና እናቴ ልሂድ ምግቡን አይቀር በቃ ምግብ አልሰራሽም ነው ስለዚህ ምን አሁን ምግብ ለምግብ ብለህ እኔ ጫወታውን ትሄዳለህ እሺ ውጪ ትጋብዘኛለህ ምን ትጋብዘኛለህ አልጋብዝም እንደውም ዛሬ ውጪ ትጋብዘኛለህ አንቺ ልብሴን ቀይሬ ቆንጆ ሆኜ እንዴ አልጋብዝም ኧረ ተው ና አልሽኝ አይደል በጠዋት ነው የደወልሽኝ አይደል እንዴ በጠዋት ነው የደወልኩልኝ ለምን ነው የምትደውይልኝ ታዲያ ሳሰሪ ለምን ጠራሽኝ ታዲያ እንዴት ታዲያ ምን እኮ እስከምሰራ ድረስ ብዬ ነው ምን አዳነች ቁርስ በልች ልምጣው ስለ አትብለና እዚያ ያለኩ ብለሽኛል የውጭ ምግብ እንደማልበላ ታውቂያለሽ እሺ እንደሚያመኝ ታውቂያለሽ አይደል ሶ ያን ነገር እያወቅሽ እንዴ ነው አሁን ከቅሊንጦ ቤቴ እስከሚሄድ ድረስ አስቢ ይበል በጣም ነው ማርያም ዛሬ ሰራሽኝ ለማንኛውም ውሃ ይዤልህ ልምጣ ውሃ ትጠጣለህ የምን ውሃ ምን ውሃ ምን ይሰራልኝ ውሃ ምን ይሰራልኝ ውሃ እኮ ህይወት ነው እና እኔ እንቁራሪት ነኝ አልጠጣም ውሃ እኔ ርቦኛል ጅመሽ ዋጠም ማርያምን አሁን ካለችኝ ከሌለ በቃ ልሂድ ነው አስወጪኝ ከቤትሽ አስወጪኝ ውሃ መጣላለሁ ውሃ ጠጥተህ ትሄዳለህ ውሃ ትላለች በጠዋት ነው አለችኝ ከዛ በኋላ ደግሞ ምግብ የለም ምናምን ተለፍታለች እና ለምን ጠራችኝ እንዴ ጠራው ታደም አላ ብቻ ማውራት ጀመርክ ደረዘ አራሬ አንቺ ማርያም በጣም እያበዛሽው ምን ነው በዛውት እኔ ልሂድ ምግብ እኮ ምግብ ሲኝሽ በቃ ዳንች ምግብ ካለ ስጭኝ እርሜና አንዴ እኔ ጠይኩሽ ዛሬ አንቺ ምግብ ስጭኝ ያልኩሽ ዛሬ አንዴ እሰይ ሌላ ጊዜ እንትን ስለምልክሽ መቼሽ ትላለህ ውሃ አልጠጣም ውሃ እንዳታምጪልኝ አመጣለሁ አልጠጣም ውሃ ትጠጣለህ ሴትዮ እኔ እንቁራሪት አይደለም ውሃ አልፈልግም አላማረኝ አልጠማኝም አሁን ይኸውልሽ እሺ በእናትሽ እኔ በጣም ርቦኛል ምግብ ካለ ስጭኝ ምግብ ካለ ስጭኝ እኔ ውሃ ነው የምሰጥህ ምግብ አልሰጥህም ውሃ ዳቦ ልስጥህ ዳቦ ትበላለህ የምን ዳቦ ደረቅ ዳቦ ኧረ እሱ ያቅራል በባዶ ወደ አልፈልግም በባዶ ወደ አልፈልግም ምን ታዲያ ምንድን ነው የምትበላ የለም የሆነ ፍርፍር ነገር ወር ደግሞ ምን ጨጨብሳለሽ ስራለህ ትጠብቃለህ ወይስ ከዛ አልጠብቅም ልሂድ ቆይ አንዴ ቆይ አንዴ እሺ እንትን እለዋለሁ እኮ ምግብ ሲኒያ ታዲያ ካለሽ ታዲያ